መስገን እናንተን በያላችሁ በሰላማችሁ ብዝት ይበልኝ። ዛሬ እኛ ዴቭ ወደ እናንተ መጣንላችኋል። ዴቭ ሰላም በላችሁ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ባላችሁበት ቦታ ጤናና ሰላም ብዝት ይበልልን። አብራ የሚሄድ አይነት ልጅ አይደለም። መሄድ ከፈለገ ይሄዳል፣ መሄድም ካልፈለገ አይሄድም። ዛሬ ግን ለአንድ ጉዳይ ነው ወደ እናንተ መጣንላችሁ። እስካሁን አብርሃምን ማግኘት አልቻልንም። ስንደውለትም ስልክም እያነሳልን አይደለም። ግን ደግሞ ከአንድም ሁለትም ከቡዜ ጋር እየተገናኘ ነበርና ትናንትና ደግሞ ማይሆን ነገር ነው እያደረገ የነበረው። ጭራሽ ቡዜን እንትን ብሏት እንደዚህ ማድረጉ ፌር አይደለም። አብርሃም አሁንም እያደረገ ያለው ነገር በጣም ማይሆንና ስነ ምግባር የጎደለው ነገር ነው እያደረገ ያለው። እኛ ምክንያቱም አባትና እናታችን ሲያሳድጉን በጥሩ ስነ ምግባርና በጥሩ አስተዳደግ ያደግን ልጆች ነን። እሱ ግን አስተዳደጉን ለቆ ሌላ አይነት ሰው እየሆነ ነው ያለው። ትክክል ያወራሁት ያለው ልክ ነገር ነው። ስለዚህ አብርሃም እያደረገ ያለው ከአስተዳደጉ ወጣ ያለ ነገር ነው እያደረገ ያለው። ጋሼም እናቴንም እያሰደበ ያለበት ታይም ነው። ቡዜ ደግሞ ያው እንደምታውቋት የሁላችንም ታላቅ ናት። ስለዚህ እሷን ጠርተናት ዛሬ ቁም ነገር አዘን ነው ልናወራ የፈለግነው። ልንጨቃጨቅም ሆነ ሌላ ነገር ልንፈጥርም አልፈለግንም። ይበቃል ሁሉም ነገር። እኔም መጮውም ሆነ ከዴቭ ጋርም ከቡዜ ጋርም መጣላቱም አያስፈልግም። ግን ደግሞ ቡዜም እያደረገችው ያለችው ነገር ልክ አይደለም። የአብርሃምን ሀሳብ እንደዚህ መቀበል የለባትም ብዬ ነው የማስበው። ሲጀመር እንግዲህ አብርሽንም አግኝታው ነበረ ትላንትናም እንግዲህ ፍቅር ጋር ሄዳ ማለት እንደ ታላቅት ልክ አይደለም። ገብተዋል አይደለም? በቀደም ራሱ ከአብርሽ ጋር ቢያንስ እሱን መቆጣት ረፍ ብላ እንትን ማለት ሲገባት እንግዲህ እሱ አሳስቆ ወይ ደግሞ እሷ ከሱ ጋር እሷ ሳቀች አንልም፣ ግን በግዴታ በቃ ለማሳቅ እየሞከረ ነገሩን የሆነ በቀልድ ነገር አስመስሎ ለማለፍ አይነት ነገር እየሞከረ ነበር የነበረው። ገብተዋል። እሷ ደግሞ እንደ ታላቅ ረፍ ብላ መቆጣት ሲገባት እንግዲያው ታላቅ እህት ማለት እናት ናት እኮ የሁላችንም እናት ናት። ገባ? ስለዛ እሷ ምንም ነገር የማድረግ ስልጣን አላት። የመቆጣትም የመምከርም የመምታትም እሷን የሚቃወማት እኔ አሁን መቼስ ታላቅ ሆኜ እኔ አንተም የአብርሽም ታላቅ ነኝ አይደለ? ቡዜ መታችኝ ብዬ ለምን መታችኝ ልል አልችልም። ታላቄ ናት፣ አከብራታለሁኝ፣ እወዳታለሁኝ። በብዙ ነገር ደግሞ በብዙ ነገር የኛን ያሳደገች ናት። ገብቷል አይደል? ስለዛ አሁን ትላንትና ያደረገችው ነገር ጭራሽ ደግሞ እንግዲያው ከፍቅር ጋር ሄዳ እንደዚህ መሄድ በራሱ ሲጀመር መሄድም አልነበረባትም። በመጀመሪያ ደረጃ ገብቷል አይደል? መሄድም አልነበረባትም። ከፍቅር ጋር መገናኘት አልነበረባትም። እሱ ራሱ እንደሚጃጃለው ራሱ ተጃጅሎ መጨረስ። እኔ በቃ የመጨረሻ እሱን ነግሬዋለሁ። ሲጀመር ፍቅርን እኮ ማያውቃት የለም። አሁን ከኛ ቤተሰብ ውስጥ ከኔ ጀምሮ እስከናንተ ድረስ ፍቅር ማያውቃት የለም። ገብቷል። ሁላችንም ፍቅር እናውቃታለን። ጋሺ ያውቃታል፣ ሁላችንም እናውቃታለን። ትናንትና ግን እንደማይተዋወቅ ላስተዋውቅሽ። ይሄ የማይሆን ነገር ነው። ገብቷል። የህፃን ቀልድ ነው እየቀለደ ያለው። ገብቷል። እኛ እዚች ጋር ተውያን ነው። እናንተን ማይሰማ ከሆነ ታላቅ እህቱ ማይሰማ ከሆነ ይሄ ልጅ ምንድን ነው የሚሻለው ነው። ገብቷል። አንዳንዴ እኔ ለራሴ በቃለሁ እኔ ለራሴ እሆናለሁ ማለት ይጎዳል። ገብቷል። ነገ ላይ ምን እንደሚደርስበት ይሄ ልጅ አይታወቅም። አንዳንድ የምትራመድበት መንገድ ራሱ አስቦ መራመድ የመሰለ ነገር እኮ የለም። አሁን እኔ በጣም ብዙ ጊዜ እኔ ጥያቄ የሚሆንብኝ ነጌ ላይ ወድቆ ነጌ ላይ የሆነ ነገር ሆኖ ወደኩኝ ሊለን አይደለም ወይ? ገባ አይደለም? እዚህ ቦታ ላይ እንዴ ትናንትና እኮ እንደዛ ታሞ እኮ እንደዛ እየተሰቃየን የነበረው እኛ ቤተሰቦቹ ነን እኮ። ገብቶሃል አይደል? የፈለገ ቢሆን ከአንተ ጋር ቢጣላ ከኔ ጋር ቢጣላ ከማንም ጋር ቢጣላ ቤተሰብ ነው። በቃ ምንም ነገር እንትን የሚል ነገር የለምና ያው ሲስተር መጣለች እንግዲህ ቡዜ ያለውን ነገር ደግሞ ከሷ ጋር እናወራለን። ለምን እንዳደረገች ምክንያቷ ምን እንደሆነ ትነግረናለች ብዬ አስባለሁ። ሰላም ነው። ሰላም ነው። ቡዜ የቤተሰብ ጊዜ ነው። ዛሬ የቤተሰብ ጊዜ ነው። እንዴት ነሽ? እንዴት ነሽ? ሰላም ነው። ሰላም ነው። ሁሉ ሰላም ለአንድ ጉዳይ የጠራንሽ እኔና ዴቭ ያው ትንሽ የምንመካከረውና የምናወራው ነገር ስላለ ነው የጠራንሽ። በመጀመሪያ ያው ለዴቭ እድሉን ልስጠውና እሱ ያወራሽና እኔም ማወራሽ ነገር አለ። አዎ እንግዲህ እህቴ ትንሽ አንቺ ላይ ጥፋት አይተንብሽ ነው ዛሬ የጠራንሽ። ምክንያቱም አንቺ ታላቅ እህት ማለት እናት ናት። ሁላችንን ያሳደግሽ ነሽ። ገብቶሻል አይደለም? ሲከፋን ስንደሰት የምታውቂ እህታችን ነሽ። መቆጣት ያለብሽ አንቺ፣ መምከር የምትችይ እህት ነሽ። ገብቶሻል አይደለም? ታላቅ እህት ማለት ከእናት ቀጥሎ እናት ናት። ገባሽ? ይህን ነገር ሆኖ ሳለ ከአብርሽ ጋር አብርሽን እንግዲያው በስነ ስርዓት ላገኘውን ያልቻልኩኝም። ኤፍሬም ጭራሽ አያገኘውም። እሱን በቃ ከሱ ጋር ቆየ ከተለያዩ። እኔን ግን ላገኘው ብልም ከሰዎች ጋር ነው ማገኘው።
እሺ ብሎኝም ብቻውን እየተገኘልኝ አይደለም። አንቺ ግን ብቻውን የማግኘት እድል ኖሮሽ፣ ብቻውን እሱን የማግኘት እድል ኖሮሽ፣ ብቻውን የማናገር እድል ኖሮሽ ለምንድን ነው በስነ ስርዓት በቁም ነገር ይሄ ነገር ልክ አይደለም፣ እንደ ለኛ ቤተሰብ ይሄን የምትሄድበት መንገድ አይመጥንም፣ በዚህ መንገድ ልትሄድ አይገባም፣ በቃ ገና ሶስተኛ ሴት ደርበ እንዴት ይሄንን ታመጣለህ ብለሽ እንደ መቆጣት ይመስል ወይ ደግሞ እሱን ከሱ ጋር ተቆጥተሽ እረፍ ማለት መምታትም ካለብሽ መብትሽ እኮ ነው። መቼስ አሁን እናት አባቱ ቢመቱት ለምን መቱኝ እንላለን እንዴ? እናት አባቶቻችን ቢመቱት ለምን መቱን አንልም እኮ። ታላቅ እህት ነሽ፣ መተሽም ቢሆን እረፍ በቃ ማለት ሲገባሽ ከሱ ጋር እንዴት ተሳስቀሽ ታልፊያለሽ? እንዴት በቃ እሺ እንዴ እሺ ጥሎሽ ሲሄድ እኮ እሺ ነው ያልሽው። ገብቶሻል አይደል? ለምንድን ነው ይሄንን ያደረግሽው? አንደኛ ጥያቄ። ሁለተኛ ደግሞ ጭራሽ ብለሽ የሱ ገና የሱን አላነሰን። እኔ በቃ ማታ ራሱ በስልክ ስናወራ ስላልተግባባን ነው ዛሬ ከኤፍሬምም ጋር ሆኜ ለምን ታዲያ እንደዛ ከሆነ ሶስታችንም ተገናኝተን ቢያንስ የተሻለ መብት አንፈልግም በሚል ነው ዛሬ የመጣሁት። ገብቶሻል አይደል? ማታ በስልክ እኔና አንቺ ብዙ ስናወራ አልተግባባንም። ተረዳሽኛ? ስለዛ ለምንድን ነው ይሄ ያደረግሽው? ሁለተኛ ደግሞ ከፍቅር ጋር ሄደሽ ጭራሽ መተዋወቅ ምንድን ነው? ፍቅርና ታውቂያትም እንዴ? ትናንት ታውቂያታለሽ አይደል? ዛሬ ምን አዲስ ነገር ተገኘና ነው ፍቅር ጋር የምትሄጂ? ሲጀመር ለምን ፍቅር ጋር ትሄጃለሽ እንዴ? አንቺ መጀመሪያ ወንድምሽን እረፍ ብለሽ ወንድም መቆንጠጥ መገባት ሲኖርብሽ ወንድምሽን እረፍ ማለት ሲገባሽ አንቺ ገና ሄደሽ ፍቅር ጋር ከፍቅር ጋር ይሄ ትንሽ አሁን እንግዲህ ኤፍሬም እንግዲህ ስንት ጊዜ 3 ጊዜ ታናሽሽ ነው አይደለም? እሱም ባለበት ይሄንን ማወራሽ ልክ አይደለም። የሄድሽበት መንገድ ወይስ እኛ የማናውቀው በቂ ምክንያት አለሽ ነው የኔ ጥያቄ። ሁለቱንም አያይዘሽ ልትመልሽ ነው። እንደዚህ ማለት በጣም ደስ ብሎኛል። ሲጀመርም እኔ እየፈለኩኋችሁ ነበረ ሁለታችሁ ነው እና በማግኘቴ በጣም ደስ ብሎኛል። በመጀመሪያ ደረጃ እኛ ምንም ሆነ ምንም የማንለያይ ቤተሰብ ነን። ያንን እንድታውቁ አእምሯችሁ ላይ እንዲገባ ፈልጋለሁ። ኤፍሬም ማጠፋ፣ ዴቭም ማጠፋ፣ አብርሽም ቡዜም ማጠፋች፣ ይሄ ቤተሰብ ነው። ገብቶሃል አይደል? እንለያይ እንቆራረጥ በቃን እንኳን ብንል የሚበቃን ጉዳይ አይደለም። አንችልማ። ብንችል ጥሩ ነበር ነገሮች አንዳንድ ቦታ ላይ ግን አንችልም። አይሆንም እንደዛ እና ለምን እንደዚህ ያደረግሽ በሚለው ደግሞ እኔ ቪዲዮ አይታችሁ የምትረዱ ይመስለኛል። እኔ ማስረዳት ባይኖርብኝም እኔ ደክሞኛል። በጣም ነው የደከመኝ። ማለት አንድ ነገር ሁሌ በአንድ ነገር ላይ ማውራት በጣም ነው የሚሰለቸው። ትናንትና ሲጀመር ከትላንት ወዲያ እኔ በስንት መከራ እኔን ለማግኘት ሲል ልጁ ታውቁታላችሁ የሆነ ነገር እንትን ሲል መሸሽን እንደሚመርጥ ሸሸ ከኔ። ገብቷችኋል? በቃ አገኘሁትኝ አሁን ማውራት አለብኝ በምልበት ሰዓት በፌዝ ነው የጨረሰው ነገሩ። ቁጭ ብዬ አወራሻለሁኝ በቃ ካፌ ጠብቂኝ አለኝ። ከትላንት ወዲያ ማለት ነው። ካፌ ጠብቂኝና እናወራለን በቁም ነገር ከካሜራ ጀርባ እናውራ በቃ ተወው በቃ አልኩትና በቃ ቁጭ ብለሽ ካፌ ጠብቂኝ አለኝ። ከዛ በኋላ እርግጠኛ ነህ ትመጣለህ ስለው አዎ እመጣለሁ አለኝ። እሺ ብዬ ካፌ ለረጅም ሰዓት ነው ቁጭ ያልኩት እሱን በመጠበቅ ግን አልመጣም። ከዛ ማታ ላይ ደውሎ ስላልተመቸኝ ነው የቀረሁትኝ ነገ እመጣለሁ ነገ እንገናኛለን አለኝ። ከዛ እሺ በቃ ብዬ ላወራው ሬዲ ሆኜ ሄድኩኝ። ሲሄድ እኔ ራሴ ባየሁት ነገር ደንግጫለሁ። ገብቶሃል? ምክንያቱም እኔ ብቻውን እንጂ ከፍቅር ጋር አገኘዋለሁ ብዬ በጭራሽ አላሰብኩኝም። በጭራሽ ማለት ነው። ሳያት ድንገት እኔ ራሴ ደንግጫለሁ። ለምን? በሰው ልጅ ፊት አዲስ ናት፣ ማላቃት ናት። ሚዲያ ላይ ነው ማቃት። ታውቃላችሁ እናንተ በአካል ይፋ ታውቃታለህ አንተ ስንት ነገር አሳልፋችኋል። እኔ ደግሞ አላቃትም፣ ከዚህ በፊት በአካል አላቃትም። በቪዲዮ ግን አብርሽ ላይ ምን እየተፈጠረ እንደነበረ ከዚህ በፊት ብዙ ነገሮችን አይቻለሁ። ያ አንቺ ማታውቂያት ያው እዚህ ኢትዮጵያ ውስጥ ስላልነበርኩ አላቃትም። ከዛ በኋላ ትናንትና ላስተዋውቅሽ ነው ምናምን አለኝ። እኔ እሱ 10 ሴት ባመጣ ቁጥር የምተዋወቅ ሴት አይደለሁኝም ሲጀመር። እሱ በዋለለ ቁጥር እኔ መዋለል ሴት አይደለሁኝም። ብችል ትክክለኛው መንገድ የቱ ነው ስህተት የሰራበት ቦታ ላይ ልክ አይደለም ብዬ ለመምከርና ለመገሰጽ ነው እኔ የምገኘው። ስለዚህ ትናንትና እኔም እሱን ለመገሰጽ ነበር የተገኘሁትኝ። በቃ ምንድነው ሲጀመር እኔ ፌዝ እየመሰለኝ ስለሆነ ሪል እያደረገው አልመሰለኝም። ምክንያቱም እኔ አላቅም እንደዚህ አይነት ስብዕና በዚህ አይነት ስብዕና ያደገ ልጅ አይደለም። እሱ ደግሞ ፌዝም ሆነ የእሱን ቀልድ ማለት ነው እዚያ ደግሞ የሰው ህይወት እየተበላሸ ነው። እሱ በቀለደ ቁጥር እሱ ባፌዘ ቁጥር እዚያ ደግሞ የብዙ ሰው ህይወት እየተበላሸ ነው። ልክ ነህ። እኔ ምን አልኩኝ? አሁን እኛ የእሱ ቀልድም ሆነ የእሱ ፌዝም አያስፈልገኝም። ገብቶሻል? አሁን አብርሃም እኔ ምን አይነት ስራ እየሰራ እንደሆነ ሊገባልኝ አልቻለም። ቡዜ
አሁን እኛ የመሰለን በሰዓቱ አንቺ ሄደሽ ፍቅርን በስነ ስርዓት ያገኘሻት ነው የመሰለን። ይሄ ነገር እንዴት ብዬ ነው እኔ ማገኛት? ይሄ ነገር አላሰብንም ነበር። ለዛ ነው ልንጠይቅሽ የፈለግነው። እኔ አላገኘኋትም። ለዛ እኮ ነው በዝርዝር እያስረዳኋችሁ ያለሁት ማለት ነው። አላገኘኋትኝም። ሲጀመር ከአይናቸው እኔ ብቻውን ስላላገኘሁትኝ በጣም ደንግጫለሁ። በቦታው ልክ አልነበርኩም እኔ ሲጀመር። ለምን ሰውን የማላቃት ሴትን ዛሬ አግኝቻት ልዘልፋት አልፈልግም። ገባ? በምንስ ነው መዘልፋት? ወንድሜ ጋር ጥፋት እያለ ወንድሜ ነው ጥፋተኛው። ያቺኛዋ ሴት በምኑ ነው እኔ መዘልፋት? እሱ ጋር ያለው ነገር እኔ ነኝ እሷ ናት የገፋችኝ እንዲህ ካለኝ ነው። የእሷም ስህተት አለ። ምክንያቱም እንደዚህ እየሆነ እያወቀች እሷ መምጣቷ ስህተት አለ። አሁን አንድ የተረዳሁት ነገር አብርሃም ላይ ብቻ አይደለም ፍቅር ላይም ስህተት አለ። እንዴት ብትለይ ሄርሜላና ሩታን ጥሎ ወደ እሷ መምጣቱ ለምን ማለት ነበረበት? እሷ ለምን ማለት ነበረበት? ምክንያቱም ሁለቱን ሴቶች ጥሎ ነው ወደ እሷ የመጣው። ስለዚህ ነገም እሷ እንደማይጥላት ምን ዋስትና አላት? እነሱም ሴት እሷም ሴት በቃ አለቀ። ገብቶሃል? እሷ ጋር የተለየ ነገር የለም፣ እነሱ ጋር የተለየ ነገር የለም። አንድ ናቸው፣ ሴቶች ናቸው። ገብቶሃል? ሩታ ብዙ ነገር ያሳለፈችው ልጅ ናት። ጥሏት መጣ ከሄርሜላ ጋር እንደዚህ። ስለዚህ ፍቅርን የማይጥልባት ምንም አይነት ምክንያት አይኖርም። ገብቶሃል? እሷ ራሷ አንድ ስተኛ ነች። መጣ ብላ መቀበል አልነበረባትም። እሱንማ እኔ መጨረሻ ላይ ትናንትና ምናልባት ካያችሁት እኮ ይሄ ህይወት ደስ ብሎሽ ነው ወይ? ጭራሽ ነገን የሚያውቀው መድኃኒያ የምታወራበት መንገድ ደስ አይልም። በቃ እኔ ልጅ ናት ብዬ በልጅነት ነው ያለፍኳት። ገባ ማለት የሆነ በቃ ቁም ነገር ከሚያወራ ሰው አይደለም። ነገሮች ሳየው የሆነ የህፃፃን ጫወታና የሆነ ነገር ነው የመሰለኝና ልጅ ናት ብዬ ተውኳት። ያደረገችው ነገር ደስ አላለኝም። ምክንያቱም መልሶቿ ምናምን ደስ አይልም ግን ልጅ ናት። ሲቀጥል እኔ እሷን መዝለፍ አልፈልግም። ጊዜ ማሳለፊያ ናት። ባይዞ እየሆነች ያለችው ልጅቷ አልገባትም እንጂ ጊዜ ማሳለፊያ ነው እየሆነባት ያለው እንጂ አሁን ፍቅርን ፈልጎ የልጅነት ጓደኛዬ ነው ምናምን ብሎ እንደሚያወራው ፈልጎ ይሄድ አይመስለኝም። እውነት ለመናገር ግን ደግሞ ጊዜ መጠቀሚያ ገብቷል። ነገራቶች እስከሚረጋጉ በእሷ መጠቀም የፈለገ ነው የመሰለኝ። ብቻ አላቅም። ግን ደግሞ እኛውን ጊዜ ለአንድ ነገር ነው የቀራልሽ